ከአምስት ቀን በኋላ ሊቀ ካህናቱ ሐናንያ ከአንዳንድ ሽማግሌዎችና ጠርጠሉስ ከሚባል ጠበቃ ጋር ወደ ቂሳርያ ወረደ። በጳውሎስም ላይ ያላቸውን ክስ ለአገረ ገዡ አቀረቡ። ጳውሎስ ተጠርቶ በቀረበ ጊዜ ጠርጠሉስ እንዲህ ሲል ክሱን አቀረበ። ክቡር ፊልክስ ሆይ፣ በአንተ ዘመን ሰላም ለብዙ ጊዜ ሰፍኖልናል። አርቆ አስተዋይነትህም ለዚህ ሕዝብ መሻሻልን አስገኝቶለታል። ክቡር ፊልክስ ሆይ፣ በየቦታውና በየጊዜው ይህን ውለታ በታላቅ ምስጋና እንቀበላለን። ነገር ግን ይበልጥ እንዳላደክምህ በአጭሩ እንድትሰማን መልካም ፈቃድህን እለምንሃለሁ። ይህ ሰው በዓለም ባሉት አይሁድ ሁሉ መካከል በሽታ ሆኖ ሁከት የሚያስነሳ ደግሞም የናዝራውያን ወገን ቀንደኛ መሪ ሆኖ አግኝተነዋል። ከዚህም በላይ ቤተ መቅደሱን ለማርከስ ሲሞክር አግኝተን ያዝነው። በሕጋችንም መሠረት ልንፈርድበት አስበን ነበር። ነገር ግን የጦር አዛዡ ሉሲዮስ መጥቶ በታላቅ ኃይል ከእጃችን ነጥቆ ወሰደው። ከሳሾቹም ወደ አንተ እንዲመጡ አዘዘ። እንግዲህ አንተ ራስህ መርምረኸው እርሱን የከሰስንበትን ነገር ሁሉ እውነት መሆኑን ልታረጋግጥ ትችላለህ። አይሁድም ነገሩ እንደተባለው መሆኑን በመደገፍ በክሱ ተባበሩ። አገረ ገዥውም እንዲናገር በእጁ ምልክት በሰጠው ጊዜ ጳውሎስ እንዲህ ሲል መለሰ። ከብዙ ዘመን ጀምሮ የዚህ ሕዝብ ፈራጅ መሆንህን አውቃለሁ። ስለዚህ የመከላከያ መልሴን የማቀርበው በደስታ ነው። ልሰግድ ወደ ኢየሩሳሌም የመጣሁት ከ12 ቀን በፊት መሆኑን አንተው ራስህ በቀላሉ ማረጋገጥ ትችላለህ። ከሳሾቼም በቤተ መቅደስ ከማንም ጋር ስከራክር ወይም በምኩራብ ወይም በከተማ ውስጥ በየትኛውም ስፍራ ሕዝብን ሳነሳሳ አላገኙኝም። አሁንም ለተከሰስሁበት ነገር ማስረጃ ሊያቀርቡልህ አይችሉም። ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁ። በሕጉ የታዘዘውንና በነቢያት የተጻፈውን ሁሉ አምናለሁ። ደግሞም እንደነዚህ ሰዎች ሁሉ ጻድቃንና ኃጥአን ከሙታን እንደሚነሱ በእግዚአብሔር ተስፋ አለኝ። ስለዚህ በእግዚአብሔርና በሰው ፊት ንጹሕ ሕሊና እንዲኖረኝ ሁልጊዜ እጥራለሁ። ከብዙ ዓመት በኋላም ለድሃው ወገኔ ምጽዋትና መባ ይዤ ወደ ኢየሩሳሌም መጣሁ። እነርሱም በቤተ መቅደስ የመንጻት ሥርዓት ፈጽሜ ይህንኑ ሳደርግ አገኙኝ። የሕዝብ ሁካታ ወይም ረብሻ አልነበረም። ነገር ግን ክስ ካላቸው አንተ ፊት ቀርበው ሊከሱ የሚገባቸው ከእስያ አውራጃ የመጡ አንዳንድ አይሁድ አሉ። ወይም በዚህ ያሉት እነዚህ በሸንጎ ፊት ቀርቤ በነበረበት ጊዜ ያገኙብኝ ወንጀል ካለ ይናገሩ። ስለ ሙታን ትንሣኤ ከተናገርሁት አንድ ነገር በቀር ዛሬ በመካከላችሁ ተከስሼ በቆምሁበት የቀረብሁበት ሌላ ነገር የለም። ፊልክስ ግን የጌታን መንገድ በሚገባ አውቆ ስለነበር የጦር አዛዡ ሉሲያስ ሲመጣ ለጉዳያችሁ ውሳኔ እሰጣለሁ ብሎ ነገሩን በቀጠሮ አሳደረው። ከዚያም ለጳውሎስ መጠነኛ ነፃነት እየሰጠ እንዲጠብቀውና ወዳጆቹን ገብተው እንዲያገለግሉት ፈቃድ ይሰጣቸው ዘንድ የመቶ አለቃውን አዘዘው። ከጥቂት ቀን በኋላ ፌልክስ ከአይሁዳዊት ሚስቱ ከድሩሲላ ጋር መጣ። ጳውሎስንም አስጠርቶ በክርስቶስ ኢየሱስ ስለማመን ሲናገር አደመጠው። ጳውሎስ ስለ ጽድቅና ራስን ስለ መግዛት ስለሚመጣውን ፍርድ በሚናገርበት ጊዜ ግን ፌልክስ ፈርቶ ለጊዜው ይበቃል፣ ወደፊት ሲመቸኝ አስጠራሃለሁ፣ አሁን ልትሄድ ትችላለህ አለው። ደግሞም ከጳውሎስ ጉቦ ለመቀበል ተስፋ ያደርግ ስለነበር በየጊዜው እያስጠራ ያነጋግረው ነበር።
2 ዓመት ካለፈ በኋላም ፌልክስ በጶርቅዮስ ፊስጦስ ተተካ። ፌልክስም አይሁድን ለማስደሰት ሲል ጳውሎስን እንደታሰረ ተወው።